ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ። የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ። ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች። ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል። ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ሳህን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ላ ኢላሀ ኢላላህ። አንተ ንጹህ ምግብ እየበላ ትርፍራፊ መስጠት ከሆነ አልኖርንም። ይሄ እስልምና አይፈቅደውም። እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው? እቺ ልጅ በልታለች ብለን ለባለቤት መጠየቅ አለብህ። እቺ ልጅ ቀድማ መብላት አለባት። ለምን? አላህ ነው እኮ አንተ ቤት ያመጣት። አላህ ነው አንተ ቤት ያመጣት። አላህ ደግሞ ነገሮችን ይገለባብጠዋል። የዘንድሮ ረመዳን የዛሬ ዓመት ረመዳን የነበሩት ወንድሞች ዘካ አሰልፈው የሚሰጡ ነበሩ። ወላሂ ግን